إن الحمد لله نحمده ونستعينه ونستغفره مسجانا لله يهوننا مسجنوالن እገዛና ምህረትን እንጠይቀዋለን ونعوذ بالله من شرور أنفسنا ومن سيئات ከነፍሶቻችን ተንኮሎችና ከመጥፎ ስራዎቻችን በአላህ እንጠበቃለን يهده الله فلا مضل له ومن يضلل فلا هادي الله የሚመራውን የሚያጠሙ የለም ያጠመመውንም የሚመራው የለም وأشهد أن لا إله إلا الله وحده لا شريك له ከአላህ ውጪ በሐቅ የሚመለክ አምላክ እንደሌለ መሰክራለሁ ተጋሪም ነው وأشهد أن محمد ባሪያውና መልእክተኛው መሆናቸውን መሰክራለሁ يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم እናንተ ያመናችሁ ሆይ አላህን ተገቢውን መጠንቀቅ ተጠንቀቁ እናንተ ሙስሊም ሆናችሁ እንጂ እንዳትሞቱ يا أيها الناس اتقوا ربكم الذي خلقكم من نفس واحدة እናንተ ሰዎች ሆይ ያንን ከአንዲት ነፍስ የፈጠራችሁን ጌታችሁን ፍሩ وخلق منها زوجها ከእርሷም መቆናጃዋን የፈጠረው منهما رجالا كثيرا ونساء ከእርሷም ብዙ ወንዶችና ሴቶችን የበተነው الله الذي ያንን በርሱ تساءلون به የምትጠየቁበትን አላህንና ዝምድናዎችንም ከመቅረት ተጠንቀቁ إن الله كان عليكم አላህ رقيبا በእናንተ ላይ ተጠባባቂ ነውና يا أيها الذين آمنوا اتقوا الله وقولوا قولا እናንተ ያመናችሁ ሆይ አላህን ፍሩ ትክክለኛም ንግግር ተናገሩ لكم أعمالكم ويغفر لكم ذنوبكم ስራዎቻችሁን ለእናንተ ያበጅላችኋል ኃጢአታችሁንም ይምራላችኋል ومن يطع الله ورسوله فقد فاز فوزا عظيما አላህና መልእክተኛውን የሚታዘዝ በርግጥ ታላቅ ድልን አገኘ أما بعد በመቀጠል فإن أصدق الحديث كلام ከንግግር ሁሉ الله እውነተኛ የአላህ ቃል ነው الهدي هدي محمد صلى الله عليه ከመመሪያ ሁሉ وسلم በላጩም የሙሐመድ ሰለላሁ ዐለይሂ ወሰለም ነው شر الأمور محدثاتها ከነገራት ሁሉ መጥፎ ፈጠራዎች ናቸው كل محدثة ፈጠራ بدعة ሁሉ ቢድዓ ነው كل بدعة ቢድዓ ضلالة ሁሉ ጥሚት ነው كل ضلالة في النار ጥሚት ሁሉ የእሳት ነው عباد الله የአላህ ባሮች الأمراض በሽታዎች التي تصيب الإنسان እነዚያ ሰውን የሚያገኙ على نوعين በሁለት አይነት ናቸው أمراض تصيب الأبدان አካላትን የሚያገኝ በሽታ ومنها እሱም نفر إلى الطبيب ወደ ሐኪም መንሸሽበት ነው فينظر الطبيب في ሐኪሙን الحال የሚመለከትና وينظر في الأعراض ሁኔታውን ተመልክቶ ويصف الدواء መድኃኒት ያዛል وعلى المريض በሽተኛው الأخذ بالأسباب ሰበቡን ማድረስ ይኖርበታል ومداومة أخذ العلاج መድኃኒቱን መከታተሉን حتى ማዘውተር يبرأ بإذن الله በአላህ ፍቃድ እስኪድን ድረስ النوع الثاني ሁለተኛው አይነት أمراض تصيب القلوب ልቦችን የሚያገኙ በሽታዎች ናቸው وهي እሱም أشد فتكا ይበልጥ ጎጂ ነው وأشد خطرا አደጋቸውም የበረታ ነው من الأمراض التي አካላትን تصيب ከሚያገኙ الأبدان በሽታዎች የበለጠ لأنها ምክንያቱም تؤدي إلى خسارة እነዚያ الدنيا ለዱንያና وخسارة الآخرة ለአኺራ ኪሳራ ይዳርጋሉና لأنها ምክንያቱም لا تكتشف አይታወቁም إلا عند ساعات የጉዞ الرحيل ሰዓት ካልሆነ በስተቀር وساعات الاحتضار የሙጣረ ሞት ሰዓት فأمراض القلوب የልብ በሽታ من أشد الأمراض فتكا بهذه አደገኛ ነው الأمة ይህ ኡማ ላይ ከመጣ በሽታዎች ውስጥ وتشخيص ዛሬ ደግሞ علاج الأمة اليوم የኡማው መድኃኒት መመርመሩ تشخيص ومعرفة مرضها በሽታውን መመርመርና قد ማወቁ وصفه النبي صلى ነብዩ الله ሰለላሁ عليه ዐለይሂ ወሰለም وسلم ገልጸውታል منذ ከመቶ مئات السنين ዓመታት በፊት حين قال እንዲህ ባሉ ጊዜ تتداعى عليكم الأمم ህዝቦች ይጠራሩባችኋል كما تتداعى الأكلة በላተኛ على ምግቡ ማዕድ قطعتها ላይ እንደሚጠራራው قلنا አልን أو من قلة የዛኔ نحن يومئذ ቁጥራችን يا አንሶ رسول ነው እንዴ الله ያ ረሱላህ قال አሉ بل أنتم ኧረ كثير እንዲያውም ብዙ ናችሁ ولكنكم غثاء ነገር ግን እናንተ كغثاء እንደ السيل ጎርፍ ቆሻሻ ገለባ ናችሁ وليوشكن الله አላህም أن ያቀርባል ينزع من صدور ከጠላቶቻችሁ ልብ أعدائكم ውስጥ المهابة እናንተን መፍራት ሊያነሳ ويقذف في በእናንተ ልብ قلوبكم ውስጥ الوهن ደግሞ ዋህን ይጥልባችኋል هذا هو المرض ይህ ነው በሽታው قلنا وما الوهن يا አልን رسول الله ምንድነው ዋህን ያ ረሱላህ قال حب الدنيا አሉ ዱንያን መውደድና كراهية الموت ሞትን መጥላት ነው حب الدنيا ዱንያን ማፍቀርና وكراهية الموت ሞትን መጥላት ነው من الأمراض በሽታዎች التي ابتليت بها ኡማው الأمة ከተፈተነባቸው في ውስጥ أقصى الأرض በሩቁ ምድርም في ይሁን أدناها በቅርቡ اليوم مرض يقال له የሚባል በሽታ ነው طول الأمل ምኞትን ማስረዘም طول الأمل ምኞትን ማስረዘም ومن أطال الأمل ምኞቱን ያረዘመ أساء العمل ስራውን ያበላሻል الله يقول አላህም ይላል ذرهم ተዋቸው يأكلوا ይብሉ ويتمتعوا ያጣጥሙ ويلههم الأمل ምኞቱም ያዘናጋቸው فسوف يعلمون በርግጥ መጥፎ ፍጻሜያቸውን ያውቃሉ هذا من أشد ይህ الأمراض ዛሬ فتكا ኡማውን በጣም بالأمة اليوم ከሚጎዱ በሽታዎች ብርቱ كانوا ነበር يتواصون فيما بينهم በመካከላቸው ሲመካከሩ ቀደምት احرص على الموت ለሞት توهب ጓጓይ لك الحياة ህይወት ይሰጣል ይባባሉ واليوم
ዛሬ ደግሞ ሰዎች ደንታ የላቸውም ምንም አይነት ህይወት ይኑሩ ዋናው በየትኛውም ሁኔታ መኖራቸው ሙስሊሙ ያነጋል ያመሻል ጭንቀቱ ዱንያና ሸቀጦቹ ብቻ ሆነው ይሄዳል ይመለሳል ለዱንያው ሲል ይህ ደግሞ ግልጽ ነው በሱቢ ሰላት ሙስሊሞች ዘንድ ተመልከት ባረከላሁ ፊክ ሙአዚኑ አዛን ሲል ተጣሪው ሲጣራ ጥቂት ሰዎች ብቻ ይወጣሉ አላህ ዘንድ ያለውን ክጀላ በሺዎች የሚቆጠሩት ግን በጥልቅ እንቅልፍ ውስጥ ሆነው ታያለህ አንተ ከስራህ የተዘናጋ ምኞት ማስረዘሚያ ያታለለ ሞት ድንገት የሚመጣ ነው ቀብርም የሥራ ሳጥን ነው ለበሽታ ሁሉ ምልክት አለው በበሽተኛው ላይ የሚታይ ለምኞት ማስረዘም በሽታ ምልክቶች አሉት ከዚያም ውስጥ ዱንያን መውደድና ማህይምነት ናቸው ምስኪኑ በዱንያ ላይ ከተንጠለጠለ በስሜቶች ላይ ከተያዘ በሱ ላይ ከባድ የሆነበታል እሷን መለየት በሸቀጥ ከተንጠለጠለ ዱንያ ውስጥ ሳለ ከተንጠለጠለ እሷን መለየት ከባድ የሆነበታል እሱ ዘንድ ሞት ከተነሳ ያንን ይጠላል ምክንያቱም እሱ ስሜቱን ይቆርጥበታል ጥፍጥናውን ይቆርጥበታል ግንኙነቱን ይቆርጥበታል ከዱንያ ጋር ያለውን ግንኙነት አስተምሮናል ቁርአናችን ነብያችን ሰለላሁ ዐለይሂ ወሰለም አስተምረውናል ከዱንያ ጋር ያለን ግንኙነት እንዴት መሆን እንዳለበት አላህ አለ ይህችን ዱንያ ያመሳሰለ ምናልባት ሱረቱል ካፍን ቀርተ ከሆነ ሰላት ከመቀመጥ በፊት እንዲህ ሲል አላህ የሰዎችን አረዳድ ሊያስተካክል የሰዎችን እምነት ሊያስተካክል አውሳላቸው የዱንያን ህይወት ምሳሌ እሷ ከሰማይ እንዳወረድናት ውሃ ናት በእርሷም የምድር በቃይ እንደተቀላቀለባት ከተዋበ በኋላ ደርቆ ነፋሶች እንደበተኑት አላህም በነገሩ ላይ ሁሉ ቻይ ነው ህይወት ማለት እቺ ናት በውሃ የተመሰለች ምክንያቱም ውሃ በአንድ ቦታ ላይ ስለማይዘወትር ውሃ አንድ ቦታ ላይ አይረጋም ውሃ ውስጥ የሰጠመ ይበሰብሳል ውሃ ውስጥ የሰጠመ ለበስበሱ አይቀርም ለምንድነው ሱረቱል ካፍ ለምንስ ነው ከጁምዓ እስከ ጁምዓ ምክንያቱም ግንዛቤን ታስተካክላለች እምነትን ታስተካክላለች ሰዎችን ከሰማይና ከምድር ጌታ ጋር ታገናኛለች በሱራው መጀመሪያ ላይ አላህ አላለምን እኛ በምድር ላይ ያለን ሁሉ አደረግን ለዱንያ ጌጥ ማንኛቸው ስራው ያማረ መሆኑን ልንፈትናቸው ይሄን አልቀራህምን እነዚህን አንቀጾች አልቀራህምን እኛ በምድር ላይ ያለን ሁሉ ለእርሷ ጌጥ አደረግን ማንኛቸው ስራው ያማረ መሆኑን ልንፈትናቸው እኛም በእርሷ ላይ ያለውን በመጨረሻ በእርግጥ በቃ የሌለበት ሙልት አፈር እናደርገዋለን እውነተኛ ህይወት እቺ ልንኖራት የሚገባው ገንዘብና ወንድ ልጆች የዱንያ ህይወት ጌጦች ናቸው ቀሪዎቹ መልካም ስራዎች ጌታ ዘንድ በምንዳ በላጭ ናቸው በተስፋም በላጭ ናቸው ቢያስቡ ኖሮ ሰዎች ይገረማሉ ስራቸውን ቢመረምሩ ባስተዋሉ ዱንያ ተሻግረው ወደ ሌላ ይሄዳሉ ዱንያ ለነሱ መሻገሪያ ናት ኩራት የለም የተቋዋ ሰዎች ኩራት ሲቀር ነገ ወደ መሰብሰቢያ ሲጨመሩ ሰዎች ያውቃሉ ተቋዋና በጎነት ከሚቆጠብ ነገር ሁሉ በላጭ እንደሆኑ አላህ ጀለ ፊዑላ ይላል እናንተ ሰዎች ሆይ የአላህ ቀጠሮ እውነት ነው የዱንያ ህይወት አታታላችሁ በአላህም ትዕግስት አታላይ ሸይጣን አይታላችሁ ሸይጣን ለእናንተ ጠላት ነው ጠላትም አድርጋችሁ ያዙት ተከታዮቹን ጠራው የእሳት ጓዶች እንዲሆኑት ብቻ ነው በዱንያ መንጠልጠል ከምኞት ማርዘም ምክንያቶች ነው በዱንያ ከተጽናና በጣፈጮቿ ከተጽናና በሷና በሷ ውስጥ ባሉ ነገሮች ከተንጠለጠለ ሞት ሲወሳ በሱ ላይ ሞትን ማውሳት በጣም ከባድ ይሆናል ምክንያቱም ይቆርጥበታል ጣፋጭ ስሜቱን ነብዩ ሰለላሁ ዐለይሂ ወሰለም አስተምረውናል ከዱንያ ጋር ግንኙነት እንዴት ማድረግ እንዳለብን እናቴም አባቴም ይሁንልዎትና አሉ ዱንያ ለኔ ምን ናት እኔና ዱንያ ምሳሌያችን እንደ መንገደኛ ነው በዛፍ ጥላ ስር ተጠለለ የሆነ ሰዓትን ከዚያም ትቷት ሄደ የሆነ ሰዓትን
ከዛም ጥሏት ሄደ ከዛም ማስተማሩን ከዱንያ ጋር እንዴት መሆን እንዳለብን የዑመር ልጅ ዱንያ ላይ እንደ ባይተዋር ሁን ወይም እንደ መንገደኛ ማን ነው መንገደኛ ወንድሞች መንገደኛ ያ ገንዘብ የሌለው አገር የሌለው ቤተሰብ የሌለው ዘውትር ቤተሰቦቹን የሚናፍቅ ወደ አገሩ መመለስ ወደ መኖሪያ መመለስ የሚናፍቅ መንገደኛ ሁኔታ እንዲህ ነው የመንገደኛ ሁኔታ ባይተዋር ቤተሰቦች የሌሉት ሀገር የሌለው ዘውትር ቤተሰቦቹ ጋር ለመመለስ የሚናፍቅ ከባይተዋር ባህሪያቶች እሱ በግንባታ አይፎካከርም እቃው ጥቂት ነው ስንቁ ትንሽ ነው ከዱንያ የሚወስደው ትንሽ ነው ምክንያቱም ጉዞ ላይ ነው ሁኔታችንን ተመልከችም ሰዎች በግንባታ ላይ ያላቸው ፍክክር አቡ ሐሚድ አልገዛሊ ረሂመሁላህ ይላል በግንባታ የታሰበው 4 ግድግዳዎች ነው ትንሹም ትልቁም የምታስጠጋ የምትጠብቃቸው ከበጋ ሙቀትና ከክረምት ብርድ ከሰዎች እይታ ይሄ ነው የሚፈልገው ከግድግዳዎቹ ተመልከት ባረከላሁ ፊክ ገንዘቦች ይፈጻሉ ገንዘቦች ይወጣሉ በገንዘብ ግድግዳን ለማስዋብ ጣራዎችን ለማስጌጥ ሱብሃንአላህ አላህ አለ ለእናንተ በአላህ መልእክተኛና መልካም አርአያ ያላችሁ እሳቸው ዱንያ በሙሉ የተሰጣቸው ናቸው ሐሰን አልበስሪ ይላል የነብዩ ሰለላሁ ዐለይሂ ወሰለም ቤት ገባው ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ምንም አልተቀየረም ራሱ ነው እጄን አነሳው ቦታው ላይ ጣራውን ነካው ግድግዳውን ተመለከትኩ እቃውን ተመለከትኩ ግድግዳው ከጭቃና ከተምር እንጨት ነው ርዝመትና ስፋቱን ተመለከትኩ ከጥቂት ሜትር አይበልጥም እሳቸው ዱንያ በሙሉ የተሰጣቸው ናቸው እሳቸው ዑመር እሳቸው ዘንድ ይገባል ረዲየላሁ ዐንሁ ወርዳ ምንጣፉ ጎናቸው ላይ መስመር ሰርቶ ያገኛል ዑመር አዝኖ ያለቅሳል ይላልም እናቴም አባቴም ፊዳ ይሆንልዎ እርሱ ከሰዎች ሁሉ ዘንድ የተወደዱ ኖት የፋሪስና የሩም ንጉሶች ባህር ያጌጣሉ ነብዩ ሰለላሁ ዐለይሂ ወሰለም አሉት ዑመርን እያረሙት ዑመር ሆይ ደስ አይልህምን ዱንያ ለነሱ ስትሆን ለኛ አኺራ ስትሆን ዑመር ሆይ ደስ አይልህምን ዱንያ ለነሱ ሆነ አኺራ ለኛ ስትሆን ከዱንያ ጋር እንዴት ነበር የተጠቃቀሙት እሳቸው አይሻ ትላለች ወሬ ያልፋል ከዛም ወሬ ያልፋል በነብዩ ቤት ውስጥ እሳት እንኳን ሳይለኮስ ወሬ ያልፋል ከዛም ያልፋል በነብዩ ቤት ውስጥ እሳት እንኳን ሳይለኮስ አልኩ አክስቴ ሆይ ምንድነው ምግባችሁ አለች ሁለት ጥቁሮች ተምርና ውሃ የነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦች የገብስ ዳቦ እንኳን 3 ቀን በተከታታይ ጠግበው በልተው አያውቁም ፋጢማ በሆነ ወቅት አንድ ጊዜ ዳቦ ትጋግራለች ለአባቷ ቁራሽ ዳቦ ይዛላችሁ ትመጣለች ይበሉና ይላሉ ወላሂ ፋጢማ ሆይ 3 ቀን ሙሉ አባትሽ ሆድ ውስጥ ምግብ አልገባም ነበር እንዲህ ነው የኖረው ባይተዋሩ ባረከላሁ ፊክ እንደዚህ ነው የኖሩት አላህ ዘንድ ያለውን የሚከጅሉት አላህ አስመረጣቸው መልእክተኛና ንጉስ ከሚሆኑና መልእክተኛና ባሪያ ከሚሆኑ ጅብሪል መጣና አላቸው እኔ ጋር የተራራ መላእክት አለ የመካን ተራሮች ወደ ወርቅና ብር ይቀይርልሃል ከፈለክ ያ ሙሐመድ አላህ ንጉስና መልእክተኛ ያድርጎታል ከፈለጉ ደግሞ መልእክተኛና ባሪያ ያድርጎታል ባርነትና መልእክተኝነትን ከመሸገም ጋር ምረጡ ባሪያና መልእክተኝነት አሉ ባሪያና መልእክተኝነትን መርጣለሁ አሉ አንድ ቀን ጠግብና አላህን አመሰግናለሁ አንድ ቀን ራብና አላህን አመሰግናለሁ ኡማውን ከሳቸው በኋላ ምን ቀየረው ሰዒድ ኢብኑ ሙሰይብ ረሂመሁላህ እንዲላል የነብዩ ቤቶች ሲፈርሱ አልቃሽ አላየሁም መስጂድ ውስጥ ከዚያ ቀን እንዳየሁት ነው በነብዩ መስጂድ ውስጥ አልቃሽ አላየሁም የዛን ቀን እንዳየሁት የሚሆን ምን አለ ባላፈረሱት ኡማው ከምስራቁም ከምዕራቡም ምድር መጥቶ እንዲያያቸው የነብዩ ህይወት እንዴት እንደነበረ እንዲመለከቱ እሳቸው ናቸው ያስተማሩ መንገደኝነትን ያዘዙ መንገደኝነትን እንደዚህ በዚህ ህይወት ውስጥ ምኞትን ማስረዘም ትልቁ ምክንያት ዱንያን መውደድ ነው እሱም አደገኛ በሽታ ነው ያ የመጀመሪያዎቹ ያቃተው የመጨረሻዎቹን የሚያቀት
የምኞትን ማስረዘም ምክንያቶች ውስጥ ባረከላሁ ፊክ መሀይምነት ነው። የዚችን ህይወት እውነተኛና ማንነት አለማወቅ ነው። እያንዳንዳችን ልናውቅ የሚገባው እውነታ ነው። እኛ በዚች ዱንያ ላይ እንግዳዎች ነን። እኛ ወደ ጉዞ ጫፍ ላይ ነን። ጉዞ ረዘመም አጠረ፣ እንግድነት ዘመኑ ምን ያክል ነው አላህ ብቻ ነው የሚያውቀው። የእንግድነት ጊዜው ምን ያህል ነው ከአላህ ውጭ የሚያውቅ የለም ጀለ ፊዑላ። በብዛት መፎካከር ጌታችሁን ከመገዛት አዘናጋችሁ መቃብር እስክትጎበኛችሁ ድረስ። አለማወቅ ምኞት ማራዘም ትልቅ ምክንያት። ወጣቱ ባለማወቁ በወጣትነቱ ይተማመናል፣ በወጣትነቱ በኃይሉ ይተማመናል። ይሄ ምስኪን ረሳ እንዴ ከሚሞቱ ብዙዎቹ ወጣቶች መሆናቸው፣ አብዛኛዎቹ ሟቾች ወጣቶች መሆናቸው ረሳ እንዴ? ከቀናቶች በፊት ደብዳቤ ተላከልኝ። ጸሐፊው ይላል ወጣሁኝ ዛሬ ዓሱር ላይ እንኳን ደስ ያላችሁ ለማለት ጎረቤቶች አዲስ ልጅ ተወልዶላቸው ሌሎቹን ደግሞ ላጽናና ሄድኩ። ልጆቹን አንዱ ስለሞተባቸው አልኩኝ እንዲህ ነው የህይወት ህግ። ሰዎች ይወለዳሉ፣ ሰዎች ይሞታሉ። ለአላህ ህግ መለወጥን አታገኝም፣ ለአላህ ህግ መቀየርን አታገኝም። ሱብሃንአላህ። ሟቾችን እንቀብራለን፣ ሟቾችን እንሸኛለን፣ አንገሰጽም። እናስባለን ሞት በሌሎች ላይ ተጽፎ በእኛ ላይ እንዳልተጻፈ። ሳቢት አልበናኒ ይል ነበር ከጀናዛ ጋር ስንሄድ ተሸፋፍኖ የሚያለቅስ እንጂ አናይም ነበር። ከጀናዛ ጋር ስንሄድ ተሸፋፍኖ የሚያለቅስ እንጂ አናይም ነበር። ማንን እንደምናጽናና እንኳን አናውቅም ነበር ካልቃሹ ብዛት። ተመልከት ዛሬ ጀናዛዎቻችን ላይ የሚስቁና ፈገግተኛ ሰዎችን ታያለ በቀኝም በግራ። ተመልከት ዛሬ ጀናዛዎቻችን ላይ ደግሞ በጣም የሚገርም ነገር ሞት ካልሆነ ጸባያችንን የሚቀይር ባህሪያችንን የሚያስተካክል ከአላህ ተባረከ ወተዓላ ጋር ለመገናኘት ዝግጁ የሚያደርገን የትኛው መካሪ ነው የሚመክረን? የትኛው መካሪ ነው የሚመክረን? ሞት ካልሆነ ህይወታችንን የሚቀይረው። ወጣቱ ወጣትነቱ ላይ ይተማመናል። ይህ ምስኪን ረስቷል እንዴ ብዙዎች የሚሞቱት ወጣቶች መሆናቸውን? ይህ ምስኪን ረስቷል ከመዋቾቹ አብዛኞቹ ወጣቶች መሆናቸውን። አንድ ሽማግሌ እስኪሞት ድረስ በዚህ የሽማግሌ እድሜ ውስጥ ስንት ወጣቶች ይሞታሉ? ስንት ወጣቶች ይሞታሉ? ህፃናቶች፣ ልጆችና አዋቂዎች። ትልቁ ሽማግሌ በጉልበቱ ላይ ይተማመናል፣ በጤንነቱ ላይ ይተማመናል። ነገ እስተካከላለሁ፣ ነገ መስጂድ ዘወትራለሁ፣ ይሄን ጉዞ ስጨርስ፣ ይሄን ቤት ስጨርስ ይህ ምስኪን አይወገድም። ራሱን ተስፋ ከመስጠት ከማንጓተትና ማዘግየት ሞት እስከሚመጣበት ድረስ በድንገተኛ ሁኔታ ዑለሞች ሁሉ ተስማምተዋል። ዑለሞች ሁሉ ተስማምተዋል ሞት እንደሆነ የተገደበ ቦታ እንደሌለው፣ የተገደበ ጊዜም እንደሌለው፣ የተገደበ እድሜ፣ የተገደበ ምክንያትም ድንገት ይመጣባችኋል እናንተ ሳታውቁ ያልቁራን። እሱ ሞት ነው ማምለጫና መሸሽ የሌለው። አንዱ ሲነሳ ከቃሬዛው ይጫንበታል ሌላኛው። አይን ያለው ያየዋል በእርግጥ መሆኑን እውነታውን፣ እኛ ግን በእርግጥ ያየነው እንደሚያስተባብልነን። ለአላህ ስሞታ እናቀርባለን የልባችን ድርቅና የሞት መካሪኛ ዘንድ ሁል ቀን እየመከረን ተስፋ እናደርጋለን፣ ውጤቱንም እንከጅላለን። ግና ሞት ተስፋ ከምናደርገው የቀረበ ይሆናል። ሶስት ሰዎች ተቀምጠው ስለምኞት ማስረዘም ያወራሉ። ሶስት ሰዎች ተቀምጠው ስለምኞት ማስረዘም ያወራሉ። የመጀመሪያው አለ እኔ እንደሆንኩ ተስፋዬ አጭር ነው፣ እኔ እንደሆንኩ ተስፋዬ አጭር ነው አሉ። ተስፋህ ምንድነው ያንተ? ወላሂ ወር አይመጣም ቀጣይ ወር አልደርስበትም እያልኩ ቢሆን እንጂ። ጓደኛው አለ ወር መቀመጥን ታስባለህ? ወር ለመኖር ተስፋ ታደርጋለህ? ወላሂ ይሄ ተስፋ ረጅም ነው። ለሁለተኛው ተባለ አንተስ ተስፋ? ወላሂ እኔ አንድ ጁማዓ አልደርስም ቀጣዩን ጁማዓ አላገኘውም ብዬ እንጂ። ጓደኛው አለው አንድ ሙሉ ሳምንት ለመኖር ታስባለህ? ወላሂ ይሄም ረጅም ምኞት ነው። ወላሂ ይሄም ረጅም ምኞት ነው። ዱንያ ላይ እንደ ባይተዋር ሁን፣
ወይም እንደ መንገደኛ ኢብኑ ዑመር ይህንን በህይወቱ ተጨባጭ በሚዳስስ መልኩ ያረጋግጥ ነበር ይላል ካነጋ ምሽትን አትጠብቅ ካመሸህ ደግሞ ንጋትን አትጠብቅ ከህይወትህ ላይ ለሞትህ ያዝ ከጤናህ ለበሽታ አንተ እኮ የአላህ ባሪያ ሆይ አታውቅም ነገ ስምህ ማን እንደሚሆን ይህ ወርን ተስፋ ያደርጋል ይህ ደግሞ ሳምንትን ተስፋ ያደርጋል ሶስተኛው አለ ተስፋችሁ ረጅም ነው ተስፋችሁ ረጅም ነው قالوا ያንተስ ተስፋ ምንድነው አለ والله አንድም ትንፋሽ አልስብም መልሼ እንደማልተነፍሰው ያስብኩ ቢሆን እንጂ والله አንድም ትንፋሽ አልስብም الا ظننت اني لا ارد እንደማልመልሰው ያስብኩ ቢሆን እንጂ علي رضي الله عنه አሉ በጣም የምፈራላችሁ ሁለት ነገሮች ነው ተስፋን ማስረዘምና ስሜትን መከተል ተስፋን ማስረዘም አኺራን ያስረሳል ተስፋን ማስረዘም አኺራን ያስረሳል ስሜትን መከተል ደግሞ ሐቅን ያግዳል ራሳችሁን መርምሩ ከመመርመራችሁ በፊት ስራችሁን መዝኑ ከመመዘናችሁ በፊት ሐቡብ الفارሲ ይላል ለቤተሰቦቹ ዛሬ ከሞትኩ እገሌ ዘንድ ሂዱና ይጠበኝ እገሌ ዘንድ ሂዱና ይከፍነኝ ይህን አድርጉ ይህን ፈጽሙ ህልም አይተህ ነው እንዴ ተባለ አለ አይደለም በየቀኑ እንደዚህ ይል ነበር ሁሉ ቀን እንዲህ አይነት ንግግርን ይናገር ነበር ሰፍዋን ኢብኑ ሰሊም አላህ ይዘንለትና መስጂድን አይለይም ነበር ከመስጂድ መውጣትን ሲፈልግ ያለቅሳል ምንድነው የሚያስለቅስ ተባለ አለ ዳግመኛ መለስ ይመስለኛል ዳግመኛ የማልመለስ ይመስለኛል ሌላኛው ይል ነበር والله መኝታን አልተኛሁም ሞቼ ደግሜ እንደማልነቃ ያሰብኩ ቢሆን እንጂ መኝታን ተኝቼ አላውቅም እንደማልነቃ ያሰብኩ ቢሆን እንጂ በሶስቱም ተገረምኩ ሰልማን الفارሲ ይላል በሶስቱም ተገረምኩ በሚስቅ ዱንያን ተስፋ በሚያደርግ ሞት ግን የሚፈልገው ዱንያን ተስፋ የሚያደርግ ሞት እየፈለገው በሙሉ አፉ የሚስቅ አያውቅም ጌታ ወዶለት ይሆን ወይስ ተቆጥቶበት አንዴ ሼኹል እስላም በተሰበሰቡ ሰዎች ዘንድ አለፉ ወንዶች ልጆችና ይስቃሉ ይዘፍናሉ ከነሱ ጋርም ክራርና ሙዚቃ አለ አሏቸው ይሄ ጀነት መንገድ ከሆነ አንድ ሰዓት ብቻ ጠብቁኝ እናንተ ጋር ደርሳለሁ ሰዓቱ አለፈ ሁለተኛው ሶስተኛው ሰዓት አለፈ ሶስት ሰዓት በተከታታይ አለፈ ከዛም አራተኛ ድምጹ አልተሰማም ከመግሪብ በፊት ቀደም ብሎ አንድ ደዋይ ከሆስፒታል ደወለና አላቸው ለቤተሰቦቹ አላህ በገሌ ላይ ምንዳችሁን ያብዛላችሁ عظم الله أجركم بفلان والله بدم باوقዋለሁ የዚህን ስልክም ታሪክ በደንብ አውቃለሁ አንድ ሰዓት በኋላ ከናንተ ደርሳለሁ ሰዓታት አለፉ ድምጹ አልተሰማም ከመግሪብ በፊት ቀደም ብሎ አንዱ ደወለና አላቸው አላህ እገሌ ምንዳችሁን ያብዛላችሁ የሚወጣበት ሰዓት በሚወጣበት ሰዓት ከሥራ ቦታው መኪናው ከሌላ መኪና ጋር ተጋጭታ ህይወቱ አለፈ እኔ የምጠይቅህ ጥያቄ ያስብ ነበር እንዴ የስልክ ማዳመጫውን ሲያነሳ በሱና በነሱ መካከል የመጨረሻ ንግግር እንደሆነ በታላቁ አላህ ጠይቃቸዋለሁ ያስቡ ነበርን የሚፈልጉትን ሲዘረዝሩለት የፈለጉት ነገር እንደማይደርሳቸው እንዴውም የሚፈልጉትን ነገር የሚይዘው እንደማይደርስ ራስን አንድ ቀን እንኳን ናግረ ታውቃለህ አንተ ጧት ስትወጣ ምናልባት ወደ ቤት ሁለተኛ ላልመለስ ይችላልው ብለህ ራስን አናግረ ታውቃለህ አንድ ሌሊት ምናልባት በህይወትህ የመጨረሻ ሌሊት ልትሆን ትችላለች ብለህ እስከ መቼ
እስከ መቼ ትዘናጋለህ ትቦዝናለህ? አብዛኛው ዕድሜ እየባከነ ማን ነው እስኪ ከኛ ውስጥ ሲያነጋ ለራሱ እንደማያመሽ የሚነግረው? ማን ነው ከኛ ውስጥ እስካመሸ ለራሱ እንደማያነጋ የሚነግረው? ተስፋውን እንጥላለን፣ ውጤቱንም እንከጅላለን። ምናልባት እኮ ሞት ከምንመኘው የቀረበ ሊሆን ይችላል። ዘይድ ብን አብዱራህማን ከጓደኞቹ ጋር ተቀመጠ። ከነሱ ውስጥም አንድ ዝንጉ አለ። ዝንጉነቱን አላህ እንጂ የማያውቅ አለ። የገሌ አባት ሆይ ወላሂ الذي لا اله الا هو ልክ እኛን የሚያናግር ነው ይመስላል አለ። የገሌ አባት ሆይ አንተ ያለህበት ሁኔታ ልትሞትበት ያስደስትሃልን? አንተ ያለህበት ሁኔታ ብትሞትበት ያስደስትሃል? በፍጹም አለ። ይህን ሁኔታህን ለመቀየር አስበሃልን? አለ። ብትሞትበት በሚያስደስትህ አለ። ነፍሴ ገና አልናፈቀችም አለ። ዋስትና አለህ? ዋስትና አለህን? መለከል ሞት በዚህ ሁኔታ ላይ እንደማይመጣብህ? የለኝም አለ። አለ ከዚህ ሀገር በኋላ ሌላ የምትሰራበት ሀገር አለን? የለም አለ። ወላሂ በዚህ ሁኔታ የሚደሰት አስተዋይ አላየሁም። ወላሂ አንድም አስተዋይ አላየሁም በዚህ ሁኔታ የሚደሰት። ይህ አይደል እንደ ዛሬኛ ያለንበት ሁኔታ? ዛሬ ብዙዎቻችን ሁኔታ ይህ አይደለ? ከሰላት መቅረት፣ ክልክሎችንና ውግዞችን መዳፈር፣ እድሜያቸው በቻናሎችና በስክሪኖች ፊት እያለቀ መቼ ነው የምናውቀው የእድሜን ዋጋ? አንዳችን ሞት ከመጣብን ጊዜ ጌታ ይመልሰኝ ይላል። የእድሜን ዋጋ እናውቅም ጊዜዎች ሲያልቁ እንጂ እድሜዎችም ሲቋጩ እንጂ። ይጣራሉ ከፍ ባለ ድምፅ፣ ይጣራሉ ከፍ ባለ ድምፅ ጌታ ይመልሱኝ እያሉ ግን አይመለስላቸውም። ግርዶሽ ተጋረደ በእነሱና በሚፈልጉት መካከል። አንተ የአደም ልጅ ሆይ የሶስት ወቅቶች ልጅ ነህ። አንተ የአደም ልጅ ሆይ የሶስት ወቅቶች ልጅ ነህ። ያለፈ ጊዜ ውስጧ ባለው ሁሉ እሷ ውስጥ የተጻፈው ሁሉ ተጽፎብሃል፣ ወይ አንተ ላይ ወይ ባንተ ላይ። የሚመጣው ጊዜ ትድረስበት አትድረስበት አታውቅም። አንተ የሷ ሰው አይደለህም። የምትኖራት ጊዜ አንተ የዛች ወቅት ልጅ ነህ። የምትኖራት ያለች ጊዜ ያቺ ያለፈች ጊዜ በውስጧ ሁሉን የጻፈች የምትመጣው ጊዜ አንተ በሷ አታውቅም። አንተ የአሁን ልጅ ነህ። አንተ የአሁን ልጅ ነህ። የምትኖራት ጊዜ ላይ መቼ ነው የምትወብተው? መቼ ነው በሰጋጆች ሶፍ የምትስተካከለው? መቼ ነው ከቁርአን ሰዎች የምትሆነው? መቼ ነው ሌሊቱን መስገድና ጾምን የምትላመደው? የሆኑ ሰዎች ይላል ሐሰን አልበስሪ፣ የሆኑ ሰዎች የዱንያ ህይወት ያታለላቸው ከሷም ያለ ስንቅ የወጡ ከሷም ያለ ምንም ሐሰና የወጡ ይላሉ እኛ በአላህ ላይ ጥርጣሬ እናሳምራለን። አልዋሹ ዋሹ ይላል። ጥርጣሬያቸውን ቢያሳምሩ ስራቸውን ባሳምሩ ነበር። ነገር ግን ተዋቸው ይብሉ ይጠቀቀሙ፣ ተስፋ የሚያዘናጋቸው መጥፎ ፍጻሜያቸውን ያውቃሉ። ካወቅን ምክንያቱ መሀይምነት እንደሆነ በእውቀት እንገፈዋለን። ስለ አኺራ እውቀት ለሰዎች መርመራቸው ቀረበ። እናንተ ሰዎች ሆይ ጌታችሁን ፍሩ፣ የሰዓቲቱ እንቅጥቃጤ ከባድ ነገር ነውና። መሀይምነት በእውቀት ይገፋል። በሳሊሖች መድረክ በዚክር መድረኮች መሀይምነትና ዝንጋቴ ይወገዳል። ያ ብዙዎች የሚኖሩት ታላቁን አላህ ለምነዋል። የተከበረው ዙፋን ጌታ ወደሱ ያማረ መመለስን እንዲመልሰን አላህ ሆይ ሐቅን ሐቅ አድርገህ አሳየን፣ መከተሉን ለግሰን። ሐሰትንም ሐሰት አድርገህ አሳየን፣ መራቁንም ለግሰን። አላህ ሆይ ኢማንን እኛ ዘንድ አስወድደው፣ በልባችን ውስጥ ማስግጠው። ክህደትና ጥመትን ቢተኝነትን በእኛ የተጠላ አድርገን። ጌታችን ሆይ ከቀኖቹም አድርገን። አላህ ሆይ ከወንድሞቻችን አንሳ። በኢራቅ በፊልስጢን በሺሻንና በካሽሚር በፊሊፒንም በአፍጋኒስታንም ያሉትን عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم الجليل يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون.
الله أكبر